ስሜ አንዷለም ሸጋው። እሺ። እና ዓርብ ዕለት እዚህ ጋር ተገኝቼ ነበረ። እሺ። እና ነብይ አስነሳኝና ከልጆች መሀል አንድ የምትወዳት አለች አለኝ። አዎ አልኩት። እንሸኛት ትሂድ አለኝ። አዎ ደስ ይለኛል፣ ጌታ ተናግሮኛል ከዚህ በፊት አጽናልኝ አልኩት። እንሸኛት አለኝ። አሁን ደግሞ አዎ ጌታ ተናግሮኛል አጽናልኝ። አሜን አትሉ? ማን ተናግሮኛል? ጌታ ተናግሮኛል። እሺ። ጌታ ደጋግሞ ተናግሮኛል ስለሷ፣ ግን አጽናልኝ አልኩት። አጸናው ይዋልና እጄን መጣ። ልክ ከዚህ እዛ ወጥቼ ማዶ የእግረኛው መንገድ ላይ ተሻግሬ ስልክ ደወለች እና ኢትዮጵያ አየር መንገድ አብራሪነት አስገብታል። ሐዋሳ ከተማ ውድድር ነበር፣ ይመዘግቡ ነበርና የኢትዮጵያ አየር መንገድ ለአረብ ሀገር ሰራተኛ ሲሰጥ የአየር መንገድ የመዘገበውንም ሰጥቷል። እና የቃል ፈተና ተፈትና አልፋ የጽሁፍ ፈተና አልፋ ልክ ከዚህ ቸርች ወጥቼ እዛኛው ኮሪደር ላይ አልፌ እየሄድኩ እያለ ደውላ ነገረች። እዚህ ጋር ምን ሰምቼ ወጣሁ? አጸናው አለኝ። እና በጣም ደስ ብሎኛል። እናንተም ተባረኩት። እስኪ አጫጭሩ ለጌታ ገና ደስ ይላል። እዚህ ቤት ለወጣው ተደውላል። እዚህ ቤት ወጥቼ በዛኛው ኮሪደር ላይ ወደ ቤት እየሄድኩ እያለ ደወለች። ታስታውሳላችሁ? የዛሬ ሳምንት ታስታውሳላችሁ? እዚህ ቦታ ላይ ጌታ ስለሱ ሲናገር ታስታውሳላችሁ? አንድ ነገር ነው። ከዚህ ቤት ስትወጡ ምን ይሆንላችኋል? አዲስ ነገር መስማት ትጀምራላችሁ። ከዚህ ቤት ስትወጡ አዲስ ነገር መስማት ትጀምራላችሁ እያሉ ነበር ሲያወራላችሁ የነበረው። በነገራችን ላይ ጌታ እንዲህ ብሎኛል፣ አንተ አጠገብ የሚመጣ እናንተ ከቤታችሁ አስባችሁ መምጣት ይቅርና መንገደኛ በዚህ በር የሚያልፈው ሁሉ እንኳን ቢገባ እግዚአብሔር ካለ አለ ነው። አሜን። ፈጽሞ የእናንተ ነገር ይቀየራል። አሜን። አሁን ሰላሙን በቃ የቃል ፈተና ምንድን ነው የሚቀራት? አሁን መሄድ ብቻ ነው የሚቀራት። አሁን መሄድ ብቻ ነው። እስኪ በኢየሱስ መሄድ ብቻ ነው የሚቀራ ይባል። አቤት አቤት፣ መሄድ ብቻ ነው የሚቀራ ይባል። መሄድ ብቻ ነው የሚቀራ። ለአንዳንዶቻችሁ እሱ የመሰከረው ምስክርነት ወደ ቤታችሁ ይግባ። አሜን። እሱ አሁን ሲናገር የነበረው ምስክርነት ወደ ቤታችሁ ይግባ። አሜን። ሰጥቻችኋለሁ በኢየሱስ። አስታቃፍኳችሁ በኢየሱስ። ውረሱ በኢየሱስ። አሜን። በጌታ በኢየሱስ ከዚህ ደቂቃ ጀምሮ ከዚህ ሰዓት ጀምሮ እናንተ ወራትን ያስቆጠረው ነገር ማህተም መትቻለሁ። ከዚህ ሰዓት ጀምሮ ማህተም መጣውላ። አሜን። ከዚህ ሰዓት ጀምሮ ኃያላን ላይ ማህተም መጣውላ። አሜን። በቤታችሁ ባለው ትውልድ ላይ ማህተም መጣውላ። አሜን። በጌታ በኢየሱስ አጸናውላ። አሜን። ስለዚህ እንዲህ ይሆናል፣ እንዲህ ይሆናል። አሜን። አንተ ጎበዝ እንደሆነ ታዲያ አሜን። እሷ ደግሞ በገባችበት ቦታ ላይ እያንዳንዱ ቦታ ላይ እግዚአብሔር እንዲያከብራታል። አሜን። እግዚአብሔር ታላቅ ቦታ ላይ እንዲያስቀምጣታል። አሜን። እሷ የገባችበትን ቦታ በሙሉ እግዚአብሔር እንዲያወርሳታል። አሜን። እኔ አላውቅም፣ ያንተ ጉዳይ በፍጥነት ሲበዛ ያለ አሜን። በፍጥነት ያንተ ጉዳይ ከፍ ስላ ያለ አሜን። በፍጥነት ያንተ ጉዳይ ሲሄድ ያለ አሜን። አሁንም እግዚአብሔር እንዲህ ያለ ያንተ ጉዳይ እኔ አስቀጥላለሁ አለ ጌታ። አሜን። አሁን እንዳትፈራ፣ ከዚህ በኋላ ያንተ ጉዳይ ያልቃል። አሜን። የእሷ ጉዳይ ፈጽሞ በእሷ ምክንያት አንተ ስፍራዎች ተዘጋጁልህ። አሜን። ይኸው እግዚአብሔር እንዲህ አለ፣ ከዚህ ሰዓት ጀምሮ ምስክርነቱን አጸናውልህ። ቻው ቆጫ። ሻሎም ሻሎም፣ ቅዱሳን የጌታ ሰላም ጸጋ ይብዛላችሁ። እኔ ወንድማችሁ ፕሮፌት አክሊሉ ነኝ። አንድ ማስታወቂያ ወደፊታችሁ ይዤ መጥቻለሁ። ይህም ማስታወቂያ ዘውትር አርብ፣ ሁሉም ዘውትር አርብ ከ3 ሰዓት ቀጥሎ በቸርቻችን ፕሮግራም አለ። ይህ ፕሮግራም ደግሞ በተለያየ እስራት ውስጥ ላሉቱ ከተለያየ ችግር ደግሞ ብዙዎች የሚላቀቁበት እግዚአብሔር ደግሞ በኃይሉና በክብሩ ታላቅ ነገር የሚያደርግበትን ፕሮግራም አዘጋጅተናል። በዚህ ፕሮግራም ላይ ሁሌ የሳምንታዊ ፕሮግራማችን ዘውትር አርብ ከጠዋቱ 3 ሰዓት ጀምሮ እስከ 10 ሰዓት የምንቆይበት ይሆናል። በእነኛ ሳምንታት መካከል ላይ ዘውትር ሁሉም አዳማና አካባቢ ያላችሁ፣ ከአዳማም ውጪ ያላችሁ፣ አዲስ አበባ ያላችሁ፣ ቢሾፍቱ ያላችሁ፣ እንደዚሁ ሞጆ፣ እንደዚህ ወለንጭቴም ወንጅም ያላችሁ ሁላችሁ አሰላ መታችሁ ይህን ፕሮግራም መካፈል እንችላለን። በእነኛ ጊዜያት ላይ ደግሞ እግዚአብሔር በቆይታችን ላይ ትልቅ ነገርም ደግሞ እያደረገ ነው። በአይናችን አይተናል። አሁንም እግዚአብሔር ደግሞ ታላቅ ነገር ያደርጋል። መጽሐፍ ሲናገር እንዲህ ይላል። ዘፍጥረት 30 ከቁጥር
41 እና 42 ላይ እንዲህ ብሎ ያስቀምጣል። ያዕቆብ የሚልና በትሮቹን ገንዳ ውስጥ ጨመረልና በበረቱ በጎች ፊት ይጨምራቸው ነበር ይልና በደከሙት በጎች ፊት ግን አይጨምራቸው ነበር ይልና የበረቱ በጎችም የያዕቆብ ሆኑ፣ የደከሙ በጎችም ደግሞ የላባ ሆኑ ይልና ዘንድሮ እንዲህ ይሆናል። እግዚአብሔር የበረታውን ነገር በሕይወታችሁ የሚያስታቅፍበት የበረታውን ጸጋ፣ የበረታውን ቢዝነስ፣ የበረታውን አገልግሎት፣ የበረታውን የልዩነትን መንፈስ እግዚአብሔር በእናንተ የሚጨምርበት የሚያስጨብጥበት ጊዜ ይሆናል። በእነዚህ ጊዜያት ላይ እግዚአብሔር ደግሞ ታላቅ ነገር ያደርጋል። እኔም ወንድማችሁ ሁሌም ዘውትር አገለግላችኋለሁ። ሌሎችም አጠገቤ ያሉ አሉ። ሁላችንም ተያይዘን እናገለግላለን። በእነኛ መካከል ላይ እግዚአብሔር ለብዙ ሰዎች አዳዲስ ነገር ያደርጋል። የብዙ ሰዎችም ደግሞ እንቆቅልሽ ይፈታል። ሲፈታም ደግሞ አይተናል። አሁንም ክብሩ አዳማ ምድር ላይ ይቀጥላል። አልፎም ዓለምን ይወርሳል። እግዚአብሔር መልካም ነገር ያደርጋል። በዚያን ዕለታት ላይ እያንዳንዳችሁ መጣችሁ እንድትካፈሉ ይሁን። አድራሻችን አዳማ 04 ከሙሴ ሆስፒታል ፊት ለፊት ወይም ወደ ቦሌ በሚወስደው ከሙሴ ሆስፒታል ፊት ለፊት እንገኛለን። በዛን ሰዓት ላይ መጣችሁ እንድትካፈሉ ይሁን። ለበለጠ መረጃ የስልክ ቁጥራችን 0913492373 ወይንም 0941785808 ስልክ ቁጥራችን ነው። በዛ ያገኙናል። እግዚአብሔር ደግሞ መልካምን ያደርጋል። እኛም ባሪያዎች ተነስተን እንንቀሳቀሳለን፣ እንሰራለን። እግዚአብሔር በኃይሉ የበረታውን ነገር አዳዲስ ነገሮቹን ደግሞ ያደርጋል። ይህ መልካም ነገር ይቀጥላል። ማንም አያስቆምም። ድል ይሆናል። ክብሩን ጌታ ይውሰድ። በረከቱ ለኛ ይሆን። ተባርካችኋል። የአባቴ ብሩካን ሻሎም